ጨለማ ነውና በዚህ ጋር እስቲ እንትን በል ዳዊት አንዴ ይሄ ጨለማ ነው መብራቱ እንዴ ገብተናል እኮ ገብተናል ግን ጨለማ ነው ይሄኛው ለርክ ያን ላይቱ እቺ ላይት እዚህ ጋር አምጣት ነው እዚህ ጋር በዚህኛው ሳይድ ትንሽ ቀስ አረስክሪቱ ሰላም አብሮ መብራት ለምን ያነሰኝ መብራት አብራው እንዳለ አብራው በደንብ ጨለማል ይሻላል እንዴት ናችሁ ሰላም ናችሁ ገባ በሉ 19 ሰው ገብቷል እንዴት ነው ሰላም ነው ወይ እንኳን ለዓለም አቀፍ የሴቶች ቀን ማርቼት በሰላም አደረሰን ተመልካቾቻችን ዛሬ ከናንተ ጋር ለማውራት ፈልጌ ዝም ብለን ልባችንን ብናወራ ብዬ አስቤ መጣሁኝ እንዴት ናችሁ ሰላም ናችሁ ወይ 0940 100405 ላይ እየደወላችሁ ሐሳብ አስተያየታችሁን ብትሰጡኝ ደስ ይለኛል ዛሬ በደንብ እንድናወራ የፈለኩት ስለ ዓለም አቀፍ የሴቶች ቀን ምክንያት በማድረግ ምን ገጥሟችኋል ምን እያሳለፋችሁ ነው የልጆች አስተዳደግ ላይ የቤተሰብ ማኔጅመንት ላይ እየገጠማችሁ ያለው ቻሌንጅ ምንድነው ፈተናው ምንድነው ደስ የሚለው ነገር ምንድነው ውጤታማ የሆናችሁ ሰዎች ውጤታችሁን እንግዲህ ደግሞ በጣም ፈተና የበዛባችሁም ሰዎች ካላችሁ ደግሞ ያ ፈተናችሁን እናወራለን ግን እዚህ ጋር ለምን እንደሆነ ጨለመብኝ ጨልሟል እስቲ ስለ ፒክቸሩ ንገሩኝ አስተያየታችሁን ጻፉልኝ መልካም የሴቶች ቀን ለኛ ለጠንካሮች ኦፍ ኮርስ ለእናንተ ለኛ ለጠንካሮች መልካም የሴቶች ቀን እኔም ማለት ፈልጋለሁ አጋስል ይበራል በደንብ ዞር ስል ሐሳባችሁን በደንብ እንድትሰጡኝ አሁን ይሻላል መሰለኝ እንዴት ናችሁ ገባ በሉና በደንብ እናወራለን 0940 100405 ላይ እየደወላችሁ ያላችሁን አስተያየት የገጠማችሁን ነገር ብታወሩልኝ በጣም ነው ደስ የሚለኝ ተመልካቾቻችን እኔም እንግዲህ በላይቭ ላይ መጥቼ ዛሬ ለ115ኛ ጊዜ በዓለም ደረጃ የዓለም የሴቶች ቀን ወር ማርቼት እየተከበረ ነው የሚገኘው በተለያየ ሀገራት እንግዲህ በሁላችንም ለእናቶቻችን ለእህቶቻችን ለሚስቶችን እንደዚሁ በቃ ሰርፕራይዝ የሚያደርጉ በጣም ደስ የሚል ሴሪሞኒ ላይ እያሳለፉ ነው የሚገኙት እኛም ደግሞ ዛሬ እንግዲህ ከቶች ጋር ነው ያልኩት ዝም ብዬ ለምን ዛሬ ከነሱ ጋር ሳውራ አላመሽም ብዬ አሰብኩኝና እንግዲህ ሰብሰብ እንድትሉ ገባ እንድትሉ እስከምትሉ ድረስ እያወራን እንቆያለን ስልኬ ክፍት ነው ብዬ አስባለሁ ይሰራል ብዬ አስባለሁ 0940 100405 ላይ እየደወላችሁ እናውራ እስቲ ስላጋጠማችሁ ነገር ሄሎ ገኒ ሃይ ሰላም ነው ወይ እንዴት ነሽ እሺ ሃይማኖት ሰላም ናችሁ መልካም የሴቶች ቀን እስቲ ያው ጻፉ አስተያየታችሁን ጻፉ ቆንጆ ጊዜ እናሳልፋለን ብዬ አስባለሁ በደንብ እንመካከራለን ስለ ህይወት ስለ ልጆች አስተዳደግ በህይወት ላይ በትዳር ላይ በኑሯችን ላይ የገጠመንን ቻሌንጅ በተመለከተ እናወራለን ተመልካቾች እንግዲህ ገባ ብትሉ ደስ ይለኛል በቀጥታ ስርጭት ከዛሬ ከተመልካች ጋር ማውራት ፈልጌ ነው የመጣሁት የዓለም የሴቶች ቀን ምክንያት በማድረግ ማለት ነው እስቲ ያ ገባ በሉ ገባ እያላችሁ እናወራለን እስቲ ምን እየደወላችሁ አስተያየታችሁን ብትሰጡኝ ደስ ይለኛል እንግዲህ በ1900 ነው አይ ቲንክ ተጀመረ የሚባለው የሴቶች መብትን ለማስከበርና ሴቶች ደግሞ የመምረጥ በጀርመኗ አክቲቪስት ክላራ አማካኝነት ነው እንግዲህ ለመጀመሪያ ጊዜ በ1910 አካባቢ የሴቶች ቀን መከበር የተጀመረው ማለት ነው 115ኛ ጊዜ ነው እየተከበረ ያለው ዛሬ እንግዲህ ባሁኑ እንግዲህ የአከባበር የሴቶች ቀን ሲከበር እንግዲህ ሲምቦላይዝ ያደረጉት ቀለሞች አሉ ወይን ጠጅ አለ
አረንጓዴ አለ ተስፋን ወይ ኤረር የሚለው ምንድነው? more than one using this primary send our stream to the primary okay error እስቲ ከመርጦ ጣብዬ ልመለስ ይችላል ትንሽ ያስቸገረኝ ነገር ካለ ኤረር እያለ እየጠቆመኝ ያለው እስቲ ለማንኛውም ገባ እያላችሁ ብትደውሉልኝ ደስ ይለኛል። የዓለም ሴቶች ቀን ምክንያት በማድረግ ዛሬ በቀጥታ ስርጭት ከእናንተ ጋር ላወራ መጥቻለሁኝ። ኤረር ካለኝ እንግዲህ ካስቸገረ ተመልሼ ልመጣ እችላለሁ። ሲያየው ነው ግን እንሞክረው ዝም ብለን ያው እየተማርን አይደለ እየገባን እየወጣን እየተማርን ነው የተሻለ ስራ የምንሰራው። ተመልካቾቻችን የአርቲስት ገነት ንጋቱ ነኝ ከእናንተ ጋር በቀጥታ ስርጭት ዛሬ መጥቻለሁ። የቀጥታ ስርጭቱ ላይ እንግዲህ ያለውን ነገር ስንደቂቃ ለማስርጭቱ ላይ ነው። በዚህ መልክታችሁን ለማየት ሞክራለሁ፣ በዛኛው ሞክራለሁ። ምን አስተያየት አላችሁ? ምን የምትሉኝ ነገር አለ? እንግዲህ ያው ሴቶች በኢትዮጵያ ኮንቴክስት ደግሞ በተለይ በእኛ ሀገር ኮንቴክስት ሴቶች ሲባል በጣም ትልቅ ቻሌንጅ ነው ያለብን። ከልጅነታችን ጀምሮ እስከ እንግዲህ አግብተን ልጆች ወልደን ስናሳድግም ጭምር የምናሳልፋቸው ውጣ ውረዶችና ፈተናዎች በጣም ብዙ ናቸው። እንደዚህ ተብሎ የሚገለጽ አይደለም። ይሄን አንሳው አባቴ የላይኛውን አንሳት ትንሽ ላይ ታንሶኝ እኮ እንትን እያልኩ ነው። መብራቱ እስቲ እንደዚህ እናርገው። ቶ በሱ አይደለም እንደዚህ ላይ ብርሃን እንድሰጠኝ እንደዚህ መስጠት ከቻልክ ሞክር። ትችላለህ። ቀስ ብለህ አይ የሆነ ነገር አድርገውና እንደዚህማ ፊቴ ላይ ነው የምትጠልብኝ አናቴን ብለኝ በኋላ ላይቭ ላይ እና ከልጅነት ጀምሮ የሚገጥሙን ብዙ ፈተናዎች አሉ በሴትነታችን። ሴቶች እንግዲህ ከልጅነት ጀምሮ እናት አባትን በማገዝ ቤተሰብን በማገዝ ኩሽና ስራን በማገዝ በውጭውም በኩል ብዙ ነገሮችን በማገዝ ለአንድ ቤተሰብ ትልቅ የጀርባ አጥንት ሆነን እያገለገልን ወይ ደግሞ እየኖርን ያለን አብዛኛው ሴቶች ስፔሻሊ ደግሞ ኢትዮጵያ ውስጥ ደግሞ በርካቶቻችን ብዙ ፈተናዎች እያለፍን ነው የምንገኘውና በእነኛ ፈተና ውስጥ ግን ብዙዎቻችን እየተሰራን እየተሞረድን የተሻለ ደረጃ ላይ እየደረስን ያለንበት ሁኔታ ነው። ምን ገጥሞናል? እናንተስ ምን ገጥሟችኋል? ከልጅነት ጀምሮ የምታስታውሱት በሴትነት አሪፍ ነገርም መጥፎ ነገርም ያስተምራል፣ አሪፍ ነገሩም እንደዚሁ ያስተምራል ብዬ አስባለሁና እንድንወያይ ብዬ ነው እንግዲህ ዛሬ የመጣሁት። አንድ 30-40 ደቂቃ ከእናንተ ጋር ቆየት ብዬ ለመውጣት ነው ያሰብኩትና ተመልካቾቻችን ገባ ብትሉና በ0910 በ0940 10 ላይ ብትደውሉልኝ ደስ ይለኛል። ቆይ ቁጥሩን ላስቀምጥላችሁ 0940 10 0405 call me now እየደወላችሁ በዚህ ቁጥር እየደወላችሁ እንድናወራ ፈልጌ ነው። ፒን አድርጌላችኋለሁ ስልክ ቁጥሬ። እንቅልፍ መጣ እንዴ? እንቅልፍ መጡ? ምንድን ነው ዳዊት? እዛ ሂድ፣ ቁጥራቸውን ሄደ። አንዴ እዚህ ጋር እኮ ገብቻለሁ። በቃ እንትን የለውማ ሀሳቤ መሰብሰብ አይችልም እኮ ዳዊት። ለምን ከመክት ከሄድ መክት ከሄድ እኮ አንዴ ቀጥታ ገብቻለሁ። እንዴት አድርጌ ላውራ ታዲያ? ሀሳቤ እኮ በጣም ብትንትን ነው የምታረጉብኝ። ምን ችግር የለም። ያው እንዳይሄርን የፈለግከው እኮ እንዳይ ስለፈለግኩ ነው። እዚህ ጋር መተም እንትን የምትለኛለሁ። እዚህ ጋር ላውራ ምን አይነት ነው? አቴንሽን ፍለጋ በጣም መከራ እያበላኝ ነው እውነት። ላይቱ ጨለመብኝ።
ሻዶ በሻዶ ሳይ እና ዛሬ ለ115ኛ ጊዜ የሚከበረውን I'm proud of you thank you በጣም thank you ጽጌረዳ እሸቱ ሴቶቻችን ገባ ገባ እያሉ ነው። አመሰግናለሁ። እንግዲህ ከልጅ ጋር በተያያዘ አስተዳደግ ጋር በተያያዘ ከቤተሰብ ማኔጅመንት ጋር በተያያዘ እንድናወራ ፈልጌ ነው የመጣሁት። ዛሬ እንግዲህ የዓለም ሴቶች ቀን ምክንያት ዝም ብዬ ተቀምጬ አሰብኩና ስንት ሴቶች እህቶቼ ናቸው በብዙ ቻሌንጅ ውስጥ በብዙ ፈተና ውስጥ እያለፉ ያሉት? ስንት እህቶቼ ናቸው ደግሞ በብዙ ፈተና ውስጥ ወጥተው ደግሞ ከብዙ አስቸጋሪ ነገሮች ውስጥ ወጥተው ደግሞ ውጤታማ የሆኑ ስንት እህቶች አሉ ብዬ አሰብኩኝ ቁጭ ብዬ እና ለምንድን ነው ታዲያ ከእህቶቼ ጋር በቀጥታ ስርጭት ገብቼ ማውራት የማልችለው ብዬ ቀጥታ ከቤቴ ተቀምጬ ወደ እናንተ ጋር መጥቻለሁ። እንግዲህ ሴቶች ሲባል ጀግና ነሽ። አመሰግናለሁ የኔ እናት ናርዲ በጣም አመሰግናለሁ። እኔ ብቻ ሳልሆን ብዙ ጀግና ሴቶች አሉ በብዙ መውደቅና መነሳት ውስጥ ህይወታቸው የተሻለ ቦታ አድርሰው እየኖሩ ትውልድን እየፈጠሩ በጣም ብዙ ትውልዶችን እያስተማሩና እያጠነከሩ ያሉ ብዙ እህቶቻችን አሉ። እናቶቻችን፣ እህቶቻችን፣ ዘመዶቻችን፣ ጓደኞቻችን ሁሉ አብዙ ሴቶቹ በጣም ጠንካሮች ናቸው ብዬ አስባለሁ እና ከእናንተ ጋር ማውራት የፈለግኩት አንዳንዱ ያው ዝም ብሎ ደግሞ የተመቻቸውን ደግሞ አስተያየት የሚሰጡም አሉ። አመሰግናለሁ የኔ እናት። እና ምን ቻሌንጅ ገጠመን? በነገራችን ላይ በቴክስትም በሜሴጅም ብታስቀምጡልኝ ደስ ይለኛል። ምን ቻሌንጅ ገጥሟችኋል? በምን ፈተና ውስጥ አልፋችኋል? በምን ፈተና ውስጥ እያለፋችሁ ምን ደረጃ ያደርሳችኋል የሚለውን ነገር ብታወሩኝ ደስ ይለኛል። ብዙዎቹ በቤት ስራ ውስጥ በጓዳ ስራ ውስጥ የተሸፈኑ የሚገራርም ጭንቅላት ያላቸው የሚገራርም ብቃት ያላቸው እህቶቻችን አሉ። እድሉን ቢያገኙና ወጣ ብለው መስራት ከህብረተሰቡ ጋር መቀላቀል ሀሳብ መለዋወጥ ቢችሉ ደግሞ የተሻለ ዓለምን መለወጥ የሚችል አቅም ያላቸው እህቶቻችንን በየቤቱ ተቀምጠው ያሉበት ሁኔታ ነው ያለው እና እነሱን ማጀገን የምንችለው ትንሽኛ በተሻለ መንገድ ወጣል ነው ኤክስፖዘሩን ያገኘ ነው። ሰው ከሰዎች ጋር መገናኘት ከህብረተሰቡ ጋር መገናኘት ማውራት መወያየት ለውጥ ማምጣት እየቻልን ያለን ሴቶች ደግሞ እንደዚህ ወተን ሀሳባችንን ማካፈል ስንችል እነሱ የተሻለ ግንዛቤ ይኖራቸዋል ብዬ አስባለሁ። እንግዲህ ሴት እናትም ነች እህትም ነች። ኢትዮጵያም ራሱ የምትጠራው በሴት ነው እና ትልቅ ቻሌንጅ ውስጥ እያለፉ ሰክሰስፉል የሆኑ ሴቶች እንዳልኳቸው ብዙ ድል ላላገኙ ሴቶች ትልቅ ትምህርት ይሆናሉ ብዬ አስባለሁ እና ሶሻል ሚዲያውን መከታተል የሚችሉ አንድ ጊዜ አንድ ይጠብቁኝ ዳዊት አይደለም ቀጥታ ገብቻለሁ እኮ ማያወራው ነው። እንዴት ልሰብስብ ሀሳቤ እንዴት ሀሳቤ ልሰብስብ? አቤት በቃ ግባ ወደ ውስጥ ተናገር። ይሄ ጋር ዝጉት ነው እኮ ላግዙት እኮ አልማዝ ስራ ላይ ነኝ። ገብቶሻል? እንዳልኳችሁ ነው። እኛ ሴቶች እንግዲህ ይኸውላችሁ ጓዳኑም እያስተናገድን ጓዳችን ገርገጭ ሲል ወደዛ ሄድን ወደዚህም እየመጣን ነው የምሰራው ነው። ዳዊት ደከመኝ አመመኝ ቆረጠኝ እያለ ጋደም ብሎ እሱን ላይ አሁን የሄድኩት ነው የተመለስኩት። ሴቶች ሌላ ምንድን ነው እኔ አሁን ሰሞኑንም የማያቸው ነገሮች አሉ በሶሻል ሚዲያ ላይ ያሉ ነገሮች በተለይ ሴቶች ላይ እርስ በርስ ያላቸው መቋሰል ለምን ይሄ ነገር ሆነ ብዬ በጣም ሳስብ ነበረ። አንዱ ለአንዱ
የሚሄድበት መንገድ አንዱ ላይ የሚሄድበት መንገድ አንዱ ላይ የሚፈጥረው ስሜት ሶሻል ሚዲያው በጣም ኢሞሽናል እያደረገ ይሄ በቃ የመንደር ውስጥ ያሉ ፋይት የሚያደርጉ ሴቶች አይነት መንደር ውስጥ ያሉት እኮ በጣም በጓዳቸው ብዙ ነገር የሚሰሩ ነው እና መጨካከን እና በጣም ኃይለኛ ፋይት ነው ሰሞኑን እያዩ ያሉት እና የዓለም ሚስቶች ቀን በደረሰበት ሰዓት ቢያንስ በዚህ ጊዜ እንኳን ሰላም መፍጠር ለምን ያቻል ነው ብዬ አሰብኩኝና ለምን በቃ ነገሮችን ቶን ዳውን አድርጎ ነገሮችን ቀዝቀዝ አድርጎ ከኢሞሽን ከስሜት ወጥቶ በሰለጠንና በበሰለ አእምሮ እንዴት ነው መስራት ያልተቻለው ብዬ ሚዲያውን ማኔጅ ማድረግ ያልተቻለው ብዬ ሳስብ ነበር። ሲጣሉ እህቶቻችን ሲጣሉ ነገ ተመልሶ የሚታረቁ አይመስሉምና ፋይታችሁን ጦርነታችሁን ቀዝቀዝ ብታረጉትና ነገሮችን በሰላማዊ መንገድ ብትጨርሱት መልካም ነው ብዬ ማሰብ ፈልጋለሁ፣ መግለጽ ፈልጋለሁ። ሌላው እንግዲህ ብናወራ በ0940 100405 ላይ እየደወላችሁ ሀሳባችሁን ብትሰጡኝ ደስ ይለኛል። ስልክ እየሰራ አይደለም ወይስ እየደወላችሁ አይደለም? ይሄም ላይ ነው እንዴ? ኦፍላይን አድርገውታል። አይ የኔ ልጆች ይኸውላችሁ ኤርፕሌን ላይ አድርገውታል እንዳይጮህባችሁ። እና ምን ትላላችሁ? እስቲ አስተያየታችሁንም እያስቀመጣችሁልኝ ተመልካቾችም ገባ ገባ እያላችሁ ላይክ እያረጋችሁ ሼር እያረጋችሁ ፕሮግራሙን ብንቀጥል ደስ ይለኛል። ሼር 0940 100405 ላይ እየደወላችሁ ሴትነት በጣም ትልቅ ክብር ነው። በጣም ትልቅ ሴት መሆን እንደቀላል የሚታይ አይደለም። ማርች 8 በአመት አንዴ ነው የሚከበረው የዓለም ሚስቶች ቀን። ግን የኛ የሴቶች ቀን በአመት አንዴ ሳይሆን በየቀኑ መከበር አለበት ብዬ ነው የማስበው። ምክንያቱም ከምናሳልፈው ህይወት ከምናሳልፈው ኃላፊነት አንጻር ሲታይ አመቱን ሙሉ የኛ ቀን መከበር አለበት ብዬ ነው የማስበው። የአባቶች ቀን የወንዶች ቀንም ወደፊት መከበር ቢችል በጣም ትልቅ ነገር ነው። የአባቶች ቀን እንኳን እየተከበረ ነው ያለው። የሴቶች ቀን ግን በአመት አንዴ ብቻ ሳይሆን በየጊዜው መከበር አለበት። ምክንያቱም እኛ ሴቶች ከልጅነታችን ጀምሮ ቤተሰቦቻችን እያገዝን ጎረቤቶቻችን እያገዝን ለጎረቤት ለአካባቢ ሰው እየታዘዝን ከዛም በኋላ ደግሞ ወደ ትዳር ስንመጣ ደግሞ ወልደን አጥብተን አሳድገን አስተምረን ትልቅ ቦታ የምናደርስ ትልቅ ኃላፊነት የምንሸከም ነን ብዬ ነው የማስበው። ከወንዱ በላይ የኛ የቤት ውስጥ ኃላፊነት እንደ ቀልድ የሚታይ ግን ቀልድ ያልሆነ እጅግ በጣም ከባድ ከአንድ ትልቅ መስሪያ ቤት በላይ የአመራር ብቃት የሚታይበት በእኛ በመኖሪያ በቤታችን በልጆቻችን ከነሱ ጋር ባለን ኮንታክት ነውና ይሄ ብዙ ኖቲስ የተደረገም አይመስለኝም። ባለው ደረጃ ብዙ አንደርስታንድ የሚደረግም አይመስለኝም። ይሄኛው መንገድ ማለት ነው የምንሄድበት አቅጣጫ። አንዳንድ ጊዜ በቀልድም የሚቀርቡ አሉ። አንቺ ቤት ተቀምጠሽ ነው የምትዩ፣ ምን ስራ አለብሽ? እኔ ተዋሮች እዛም ብዬ ቤትሽን እየሞላው አሉ አንቺ ተቀምጠሽ የሚሉ አንዳንድ ወንዶችም አሉና በቀልድ ደረጃ እሱ ነገር ቀርቦ ራሱ በጣም ነው የሚያስበው። ቀኑን ሙሉ ያላትን የቤት ውስጥ አክቲቪቲ ከጠዋት ከቁርስ እና ከልጅ ምሳ መቋጠር ጀምሮ እስከ ማታ ድረስ አንድ ጊዜ መቀመጥ የማትችለዋ የቤት እመቤት ሴት ስራ የላትም ተብሎ የሚታሰብበት ዓለም ላይ ያለ ነው። እጅግ በጣም ውጭ ወጥተን ሰርተን ገንዘብ አምጥተን ቤታችንን ከምናስተዳድረው ሴቶች በላይ ቤት ውስጥ ሆና ልጇን የምታሳድግ ሴት ያላት ሮል ቀላል አይደለም፣ እንደ ቀላል የሚታይም አይደለም። የእውነት ለመናገር እንደኛ በፈለግን ሰዓት ልንገባ እንችላለን። ወር ደግሞ የመንግስት ስራ ሰዓትም የመንግስት ሰራተኞች የሆናችሁ ሰዓታችሁን ጠብቃችሁ 2 ሰዓት ተኩል ገብታችሁ ከዛ ማታ በሰዓት ወጣችሁ ከዛ መጣችሁ የምታርፉበት ሁኔታ ሊኖር ይችላል። ቤት ውስጥ ያለች በተለይ ስፔሻሊ በእኛ ሀገር ደረጃ ሴት የቤት እመቤት የምትባለው ሴት ግን ያለባት በርደን ማንም የትኛውን ቤቱን በኢኮኖሚ የሞላም ወንድ ቤቷን በኢኮኖሚ የሞላችም ሴት ብትሆን ተሸክማ የማትችለውን ሴት ስራ የምትሰራ የቤት እመቤት ቤት የሚውሉ ሴቶች ናቸው በጣም ትልቅ በርደን የተሸከሙት። እንደዚህም ሆኖ እንኳን የሚደርስባቸው በደል ደግሞ የሚደርስባቸው
የኃይል ጥቃት የሚደርስባቸው የሞራል ስብራት ደግሞ ቀላል ነገር አይደለም። እነኚህ ነገሮች እንደ ቀልድ የሚታዩ ሳይሆኑ በጣም ሲሪየስሊ ሊታሰብበትና ፋይት ልናደርገው የሚገባ ነገር ነው ብዬ አስባለሁ። ስፔሻሊ ደግሞ ሞራል ላይ የሚደረገው ነገር ኢቭን እኮ ሴቶች ከወለዱ በኋላ አግብተው ከወለዱ በኋላ መጀመሪያ የሚያውቃትን ስሊም ሴት ወይም በጣም ሼፕ ያላት ቆንጆ ሰውነቷ የሚያምር ሴት ከወለደች በኋላ ቤት ውስጥ እዛም ስትል ስትሰራም ስታቦካም ስትጋግረም ልጇን ስታጥብም ልብስ ስታጥብ እንጀራ በቃ ብዙ ነገር ስታደርግ እየዋለች ጭራሽ የሰውነቷ ቅርጽ ወር ደግሞ የንጽህናዋም ጉዳይ ትዝ የማይላት ሴት ውጪ በሚሰራበት ቦታ ደግሞ ከሚያቸው በደንብ ለብሰው ዘንድ ተተክሽቶ ተቀባብቶ ከሚያቸው ሴቶች ጋር እያነጻጸረ ቤት መጥቶ የሚሰድባት ሴት የሚያንቋሻት ሴት በቃ ተበላሻት ረብ የሚላትን ሴት በጣም ብዙ ነች በየቦታው በየጓዳው። ያን ሁሉ ችላ ደግሞ ሞራሏ ተነክቶ እያለቀሰችም ግን ልጆቼን ለማሳደግ ልጆቼን መስመር ለማስያዝ በሚል ትልቅ የኃላፊነት መንፈስም በቃ ሞራሏን አጀግና የምትኖር የኢትዮጵያዊ ሴት በጣም ብዙ ነችና ይሄን ሁሉ ነገር ችለው እህቶቻችን እየኖሩ ባሉበት ሁኔታ የሴት ሮል ትንሽ ተደርጎ የሚታይበት ሁኔታ አለ በተደጋጋሚ።